ኤርሚያስ አንተ ራስህ ነው ማናግራቸው እሱ ራሱ ማናገር አለባቸው ጥያቄ ያለ ስለተባለ ብቻ ማስወጣት ልክ አይደለም ትክክል አይደለም ጥያቄ አለ ማለት ነው ምን ነው ጥያቄ አለ ማለት አንተ ያተረጋጋ ጥያቄ አለ ማለት አረጋጋና እናንተ ናችሁ ማረጋጋት ጥያቄ ያለ ስላለ ብቻ ማስወጣቱ ልክ አይደለም እኮ ነው ኤርሚያስ ነው ራሱ ማረጋጋት አለብኝ አረጋጉትና ታሁናችሁ ለማዳመጥና ተፈራራው ነገር የለም ይሄ የምታስፈራራው ወይ ለመጣላት አይደለም ተቀምጠው ተሰበሩ ሩጫ ቢሆን ነው ሁላችንም አንድ ነበር የምንሆነው አገራችን ተቀምጠው ተሰበሩ ለምን እና ታዲያ ለምንድን ነው ቁጭ በል ለምን ቅድላል ታረበኝ ቁጭ በል አንዱ አንዱን የሚያቀምጥ ሳይሆን ተነጋግረን አሁን ኳስ ቢሆን ኖሮ ወይ ውጫ ቢሆን ኖሮ ብሔራዊ ቁጭ ብለን እናዳምጥ ነበር መከፋፈት ለእኛ ግን ውርደት ነው አንዱ አንዱ ገፈታታ ሁላችን እንኳን ይሄን ለምንድን ነው የማንረዳው ተናግሮስ ከማይጨርስ ለምንድን ነው ስለሰራሽ እንደገማኝ የላችሁ ማጥበልና አንድ ነው የላችሁ ማጥበልና እኔ ማንተም አንድ ደም አንድ ነገር ነው አለ ለተገናኝ እንደዚህ እና ከበሰራት ዳምጥ ወጣው ሌላ ዳምጥ ወጣው ደም ያንተ ነው ካዳም ዳምጥ ወጣው መደባደብ አለብኝ ልጅት ነው ሼም ነው Hello. No, እናንተ ሄዱና እስኪ እኛን ተቀመጥ አረጋግጡ ያ ነው ትልቁ ነገር እንጂ ለምሳሌ አንተ ተቀመጣጣን ያርጋህትማ ለምን ወገን ነው እሱ አይደለም የሚለው እዛ ጋር ቆሜ እንደን ነገር ብኖር አነካ ወገኔ ነው የት ነው የሚጋፈጥሩ አታይኩም አትበላውን የሚያታውዛ አናርፍ ሞይ በል አው ለምን አንማማርን በል እንጂ እንደዚህ አትበል አንገፋፋ መገፋፋት ለሚያጥሩ አይደለም አከም ጅርቱ ለራሳችን ነገር ህዝባችን ባሁን ላይ ነው አለ አከም ጅርቱ ከበዘምቶ ተዳውቶ ተተን አማ መጋ በየስዊድን መጋል ስቶክሆልም ወሪ ባርዲራ ሲንጀሩ ኩን ኑፈኒ አማጋ ኢጆሌ ኦሮሞን ኢልማን ኦሮሞን ለሰነኒ ዋንተ ትላለህ እናንተ ይዛላ ባሱ ያሉ ጅረኒ ማረጋጋት ያለባችሁ ማለት ነው ኢጆሌ ኦሮሞ ባሱ ያሉ ጅረኒ ዋንተ ያላለ ወራ አንተ የምታወጣና የምታጋገባ ሰው ይላል እኛ ከኢትዮጵያ ነው የመጣነው አንድ ነን እያልክ ደግሞ ሲይፋ ልታወጣን ትፈልጋለህ ሁላችንም አንድ ነገር ማለት ከየት ይመጣል ነው እኛ ስፔሻል አዲስ አበባ ነው አንታወጣለን ሁላችንም ይገባኛል ነገም እኮ እዚህ ከተማ እንገናኛለን ሁላችንም ሰው ሲሞት አብረን እንቀብራለን እኔ አስወጣችን ማታወጥ ሰውን ማስወጣት እና ቢቢልን ታስወጣው ሆነ ኡምኒ ካስተው ሆኖ ለቆም መከሰኝ ፕሮብሌም I'm
ግን ለምን መሰለህ ትንሽ ለጭንቅላት እርስ በርሳችን ባዳ አይደለም እኮ ልክ ነህ ያንተ መስኮት ሁሉ ይገባኛል ምን አረገ እኮ አይተበቅ ልጁ አስገባው ለምን አጣጥሎ ነው ሆነ ወያኔ አታስካቡ ሪስፔክት አድርጋችሁ ልጁም አረበሽም ጥያቄ አለኝ አይደል ያለው በኋላ ትጠይቃለህ በሉት አስቀምጡ አርጉ በቃ እሺ ይሄው አስቀምጡ በኋላ አረጋለሁ እኔንም እኔ ጊዜ ሲደርስ ትጠይቃላችሁ ብላችሁ አስገቡ ዳንኤል ይባላል ዳንኤል አይ ፕሮሚስ ዩ ዳንኤል ኦኬ አስገቡት እንዳታስወጡ والثلاث ابي رؤوسه وانت قال انجو አታስወጡ በቃ በኋላ ይጠይቅ በቃ አንዱ ወጣት እሱን ማጣጣል ጀምላላ ዋይ ሳንፊላኑን ላላ ንባሰኔ እንዳንተ አበደ ሰዋል طلع يقول لك explanation ያስፈልግ ተፈልገው ያዳምጡ ካልፈለጋችሁ በቃ طلع ሎቶ እንግዲህ አዳምጡ አለበለዚያ እናንተ ጀምሩ አሁን ፖሊስ ተርተናል አሁን አትረብሹ በቃ አይደለም ሁሉም ጊዜ ነው አጥፍቶ ነው የመጣው ሁሉም ጊዜ አጥፍቶ ነው የመጣው ስለዚህ መደማመጥ በመከባበር ነው ሁሉ ነገር መሆን ያለበት ጥያቄ ፈልገው መጠየቅ ይችላል ዋው ልክ ነው ጥያቄ ነው አለ በቃ በኋላ ትጠይቃለህ ነው ራስህ እያቀረብክ ነው ራስህ እኮ እየሄደክ ነው ላይ በዛም ላይ እኮ እየሄደ እነሱም የቀረጹ ነው አሁን ስለቀረጸ ላይ እዛና አዳምጣው አሁን እዛና አዳምጥ እዛማ አዳምጥ ይሻለናል አዎ እዛማ የግል ክርክርና ጥያቄ ካለ አስፈቅዱ የሚረብሽ ሰው ካለ የግድ መውጣት አለበት ተናግሬያለሁ የቤቱ ህግ አለ የጥያቄ ፕሮግራም ሲሆን ሁላችንም ጥያቄ ካለ እንጠይቃለን ተጨማሪ ከሆነ ደግሞ እዛ ጋር የሚያስተናግዱ ሰዎችን እንጠይቅልን ማለት ነው አይደለም እንዴ ልብ ለልብ ስንፈቃቀር ነው መግባባት ምናሟላው እንጂ ጥሩ እንስሳ መሆን የለብንም እውነቴን ነው የምናገረው መድማማት መግባባት አለብን አንዳችን ማክበር አለብን ኢትዮጵያዊነት መገለጫችን እንግዳ ማክበር ነው ምንም ባይመቸን እንግዳ የምናከብር ሰዎች ነው እኔ ከየትኛውም ከአማራም ከኦሮሞ
ከየትኛውም አንጻፍ ነው እንግዳ ይከበራል፣ እንግዳ ይደመጣል። ጥያቄ ተራና ቦታ ተይዞ ነው የሚጠየቀው። እባካችሁ እንደዛ ማስቀጠል ትፈልጋላችሁ? ትክክል። አዎ ጥያቄ ሲሆን እጅ አውጥተን በጨዋ ደንብ መጠየቅ እንችላለን። ጨዋ ነን አይደል? ኢትዮጵያዊነት መገለጫችን ጨዋነት ስርዓት ነው። በዚህ መልኩ እንደዛ እንቀጥላለን። ይቅርታ ቢኒያም እንግዲህ ኤርሚያስ ይቅርታ ቢኒያም ማለት ነው ስላልስ ፕሮግራማችን ይቀጥላል። እንግዲህ ስለተፈጠረ ይቅርታ በጣም አመሰግናለሁ። እንደተባለው ከማንኛውም ጥያቄ ያላችሁ